ሰበር ዜና የቤተ መንግስቱ ከፍተኛ ሚኒስትር ከስልጣን መባረራቸው ተሰማ። ቢቢሲ የሚኒስትሯን ከስልጣን መሰናበት አረጋግጧል። ወዲህ ደግሞ ከ4 ኪሎ አስደንጋጭ እርምጃ ይፋ ሲደረግ የኦሮሞ ብልጽግና አዲስ አበባ የኦሮሞ ናት የሚለውን አቋሙን አክርሮ እየገፋበት ነው። ጀነራል ምግባይ በበኩላቸው ብልጽግናን በቅርቡ እናስወግደዋለን ሲሉ ዝተዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንት እና ሼር እንድታደርጉን ጠይቃለን። አሁን ዋና ዋናዎቹን እናስቀድም። የቤተ መንግስቱ ከፍተኛ ሚኒስትር ከስልጣን ተሰናበቱ። ፕሬዝዳንቱ እርምጃ ወስደውባቸዋል። ቢቢሲ የሚኒስትሯን ከስልጣን መሰናበት አረጋግጠዋል። ሚኒስትሯ ከስልጣን የተነሱበትን ምክንያት ታውቋል። የምናስደምጣችሁ ይሆናል። ብልጽግና ይቀበራል፣ በቅርቡ 4 ኪሎ ጠብቁን ሲሉ የትግራይ ጦር አዛዥ ጀነራል ምግበይ ኃይለ በይፋ አወጁ። ጀነራሉ ለኢትዮጵያና ለትግራይ ሕዝብ ያስተላለፉት መልእክት ትኩረትን ስቧል። መከላከያ ሙሉ ጦርነት ሊከፍትብን ቃታ መሳብ ብቻ ቀርቶታል ሲሉም ከሰዋል። ታዳምጡታላችሁ። እነ ሽመልስ አብዲሳ አዲስ አበባ የኦሮሞ ዋና መዲና መሆን አለባት የሚለውን አቋማቸውን አክርረውታል። የአዲስ አበባ ጉዳይ ከብልጽግና እጅ ያመለጠና አደገኛ ፈንጅ ሆኗል። የአማራ ከፍተኛ ባለስልጣናት በዚህ ጉዳይ ላይ ከነ አብይ አህመድ ጋር የተቃቃሩ ሲሆን ዛሬ ደግሞ ቢቢሲ ጉዳዩን የተመለከተ አዲስ መረጃ ይዞ ወጥቷል። ትሰሙታላችሁ። በኦሮሚያና በአዲስ አበባ መጠነ ሰፊ የግዳጅ ወታደራዊ አፈሳ እየተደረገ መሆኑን የሚገልጽ መረጃም አጠናክረናል። ክቡራን የቻናላችን ቤተሰቦች ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንትና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። በአዲስ አበባና በኦሮሚያ መጠነ ሰፊ የግዳጅ ወታደራዊ አፈሳ እየተደረገ መሆኑ ተሰማ። በአዲስ አበባ ዙሪያ በሚገኙት የሸገር ከተማ አካባቢዎችን ጨምሮ በተለያዩ የኦሮሚያ ክልል አካባቢዎች የግዳጅ ወታደራዊ ምልመላ ዳግም እየተካሄደ መሆኑን ነዋሪዎች ገልጸዋል። ቤተሰቦች እንደተናገሩት ወጣቶች ያለ ፍላጎታቸው በኃይል ተወስደዋል። በአንዳንዶች ደግሞ ወጣቶቹን ለማስፈታት ገንዘብ እንዲከፍሉ ተጠይቋል። አዲስ ስታንዳርድ በምስራቅ ሐረርጌና በምስራቅ ባሌ ዞን ከሚገኙ ነዋሪዎች መረጃዎችን አሰባስቧል። ይህ የምልመላ ድርጊት የተከሰተው በሀገሪቱ የጸጥታ ውጥረቶች በተከሰቱበት ወቅት ነው። ከነዚህ መካከል በፌዴራል መንግስትና በህወሓት መካከል እንደገና ያገረሸው ውጥረት፣ በአማራ ክልል በፌዴራል ኃይሎችና በፋኖ ታጣቂዎች መካከል ያለው ግጭት እንዲሁም በቤንሻንጉል ጉሙዝ ክልል የሚታየው አለመረጋጋት ይገኝበታል። አዲስ ስታንዳርድ ያናገራቸው 2 ቤተሰቦች እንደገለጹት የቤተሰብ አባሎቻቸው ከአካባቢያቸው ውጪ በሄዱበት ወቅት ተሰውረውባቸዋል። እነዚህ ክስተቶች በተናጥል ማረጋገጥ ያልተቻለ ሲሆን የተወሰዱት ወጣቶች ለኢትዮጵያ መከላከያ ሰራዊት፣ ለክልል የሚሊሻ መዋቅሮች ወይም ለሌላ ታጣቂ ቡድን መመልመላቸውን ማወቅ አልተቻለም። በኦሮሚያ ክልል ምስራቅ ሐረርጌ ዞን የጨናክሰን ወረዳ የመከኒሳ ቀበሌ ነጋዴ የሆኑ አንድ ግለሰብ እንደተናገሩት ታናሹን ደግሞ ባለፈው ሳምንት የንግድ ስራውን ለማገዝ ወደ ድሬዳዋ ከተማ አስተዳደር በመጓዝ ላይ ሳለ ለ3 ቀናት ተሰውሮ ቆይቷል። በኋላ ግን ማንነቱ ካልታወቀ አካል ለማስለቀቂያ 500 ሺህ ብር እንዲከፍል ተደውሎ ተነግሮናል ብሏል። እገታ እንደሆነ ስጠይቃቸው ለመከላከያ ሰራዊት እንደተመለመለ ነገር ግን ገንዘቡ ከተከፈለ እንደሚለቀቅ ነገሩኝ ሲል ነጋዴው ለአዲስ ስታንዳርድ ተናግሯል። የት እንደታሰረ አላውቅም፣ ክፍያው እንዴት እንደሚፈጸም መመሪያ እንደሚልኩልን ነግረውናል ሲል ገልጿል። ይህ የመሰወር ድርጊት በቤተሰባቸው ላይ ጫና መፍጠሩን የገለጹት ነጋዴው እናታችን ታማ አልጋ ላይ ከዋለች 2 ዓመት ሆኗታል። ይህ ዜና ደግሞ ይበልጥ እያሳሰባት ይገኛል ብለዋል። በሌላ ክስተት በኦሮሚያ ክልል ምስራቅ ባሌ ዞን የለገ ሂዳ ወረዳ ነዋሪ የሆኑት እናት በጂንማ ዩኒቨርሲቲ የ2ኛ ዓመት ተማሪ የሆነው ልጃቸው በአርሲ ዞን አሳሳ ከተማ የሚገኙ ዘመዶቹን ለመጎብኘት በሄደበት ወቅት በኃይል ተወስዶባቸዋል። ልጃቸው በከባድ የኩላሊት ህመም ምክንያት በግንቦት ወር ወደ ቤተሰቡ ተመልሶ በባሌ ዞን ሮቤ ከተማ ሕክምና ሲከታተል ቆይቶ ማገገሙን ገልጸዋል።
እንዲሁም ዩኒቨርሲቲው ለክረምት እረፍት ከመዘጋቱ በፊት የሴሚስተር እረፍት ወስዶ እንደነበርም ገልጸዋል። እናትየው ማታ ላይ በአሳሳ ከተማ በኃይል እንደወሰዱት ተደውሎ ተነግሮኛል፣ አሁን የት እንዳለ አላውቅም ብለዋል። ይህ አዲስ ክስተት የተሰማው በኦሮሚያ ክልል ለረጅም ጊዜ የግዳጅ የውትድርና ምልመላና እስራት ሲተገበር መቆየቱን መገለጹን ተከትሎ ነው። አዲስ ስታንዳርድ ያነጋገራቸው ቤተሰቦች ዋናው ስጋታቸው ያሉበት ቦታ ያልታወቁ ዘመዶቻቸውን ማግኘት መሆኑን ገልጸዋል። በምስራቅ ሐረርጌ ምንም የተሰወረ ሰው የተያዘበትን ማቆያ ቦታ ወይም የት እንደሚገኝ መረጃ ለቤተሰቦች ያልተሰጠ ሲሆን ይልቁንም ለመከላከያ ሰራዊት ተመልምሏል በሚል ማንነታቸው ያልታወቁ ሰዎች የገንዘብ ጥያቄ አቅርበውላቸዋል። በቀጣይ መረጃ እነ ሽመልስ አብዲሳ አዲስ አበባ የኦሮሞ ዋና መዲና መሆን አለባት የሚለውን አቋማቸውን አክርረውታል። የአዲስ አበባ ጉዳይ ከብልጽግና እጅ እያመለጠ ያለ አደገኛ ፈንጅ ሆኗል። የአማራ ከፍተኛ ባለስልጣናት በዚህ ጉዳይ ከአብይ ጋር የተቃቃሩ ሲሆን ዛሬ ደግሞ ቢቢሲ ጉዳዩን የተመለከተ አዲስ መረጃ ይዞ ወጥቷል። አዲስ አበባ ከተማ የምክክር ሂደቱ ዋና መነጋገሪያ አጀንዳ ሆናለች። ለምክክር ከቀረቡ 8 ዋና ዋና አጀንዳዎች ውስጥ አንዱ በሆነው የፌዴራል ከተሞች ስር የተካተተው የአዲስ አበባ ጉዳይ የምክክሩን ሂደት የጎተተ ዋነኛ አጀንዳ ሆኗል ይላሉ። በዚህ አጀንዳ ላይ ከሚመካከሩት አንዱ ለቢቢሲ በሰጡት አስተያየት እርሳቸው እንደሚሉት አዲስ አበባ ዋነኛ የምክክሩ አስኳል ያደረጋት አጨቃጫቂ ጉዳይ ከበላይ የመጣ ነው በሚል አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ መሆኗን እውቅና የሚሰጥ ሀሳብ ለ5 በመቶ ቡድን በሚላከው ቃለ ጉባኤ ውስጥ እንዲካተት መደረጉ ነው። ይህ ሀሳብ ከታች ጀምሮ በነበረው ምክክር ላይ በአጀንዳነት ያልነበረና ምክክር ያልተደረገበት መሆኑን አስረድተዋል። መጀመሪያ አካባቢ በ10 እና በ50 ቡድን ደረጃ በነበረው ምክክር አዲስ አበባ የማን ትሁን በሚለው ጉዳይ ላይ የፌዴራል ትሁን የኦሮሚያ ትሁን የሚል አማራጭ ሀሳብ ጎልቶ ወጥቶ ነበር። የፌዴራል ትሁን የሚሉ ተሳታፊዎች ቁጥር ሚዛን ሲደፋ በአጀንዳ ላይ የተለያዩ ሀሳቦችን የደገፉ ተመካካሪዎች ቁጥር ተጠቅሶ መጻፉ ብቻውን የሀሳቡን ምርጥነት ሊያሳይ ስለማይችል ሀሳቡ ላይ እንዳናተኩር ያደርገናል የሚል ተቃውሞ ቀርቦ ቁጥር እንዳይጠቀስ መሆኑን ተናግረዋል። አብዛኞቹና የተወሰኑ በሚል መጥቀስ እንደ አማራጭ ቀርቦ የነበረ ቢሆንም ይህም በቁጥር ከመጥቀስ የተለየ አይደለም በሚል ተቃውሞ ተነስቶበት አማራጭ 1፣ አማራጭ 2 እየተባለ እንዲጠቀስ ሆኗል። ያም ሆኖ በ50 እስከ ተደራጀ ቡድን ድረስ የጎላ ልዩነት ሳይፈጠር በብዙ ጉዳዮች ላይ ተስማምተን ነበር ይላሉ። ከተማዋ ራሷን የቻለች በአስተዳደራዊ መዋቅር ለፌዴራሉ የምትጠራ በሕዝብ ተወካዮች ምክር ቤት ውክልና ያላት የራሷን ፖሊስና ፍርድ ቤት የምታደራጅ በአዲስ አበባ ነዋሪ የተመረጠ አስተዳዳሪ የሚያስተዳድራት የፌዴራሉ መቀመጫ ከተማ ትሆን የሚለው በአብዛኛው ስምምነት ላይ ተደርሶ እንደነበር አንስተዋል። አከራካሪ ጉዳይ የተነሳው የዚህ ቃለ ጉባኤ ሲደራጅ ከበላይ አካል የመጣ አዲስ ሀሳብ አለ። ቃለ ጉባኤ ውስጥ ቢገባ የሚል ሀሳብ እኛ ጋር መጣ። ይህ ከበላይ የመጣ የተባለው ሀሳብ ከታች ጀምሮ ያልመጣ አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ መሆኗን እውቅና የሚሰጥ ነው። ይህ በብዙዎቹ ተወያዮች ዘንድ ቅሬታ የፈጠረ በማለት አብራርተዋል። ለአንድ ሳምንት ያክል ያጨቃጨቀው ይህ አጀንዳ ብቻ እንደነበረ ያስታውሳሉ። ምክክር ሳይደረግበት ከበላይ የመጣ ነው በሚል ሀሳቡ ለመድረኩ የቀረበበት መንገድ ጭምር የተሳሳተ ነው ሲሉ ይገልጻሉ። በአጀንዳው ላይ ማብራሪያ እንዲሰጡ የተመደቡ ባለሙያዎችም የአንድ ወገን ፍላጎትን የሚያንጸባርቁ ነበሩ ብለዋል። ለምሳሌ በህገ መንግስቱ ስለተጠቀሰው የልዩ ጥቅም ጉዳይ ሲያብራሩ አዲስ አበባና የኦሮሚያ ክልል በጀታቸውና የበጀት ቀመራቸውን እንዲሁም የአስተዳደር ጉዳይን በጋራ ያዘጋጃሉ ማለት እንደሆነ በማብራሪያቸው ማንሳታቸውን አስታውሰዋል። ይህ አገላለጽ ለብዙዎቹ ተመካካሪዎች ለመቀበል የሚያስቸግር እንደሆነባቸውና እንዲያቆሙ መደረጋቸውንም አክለዋል። ለኮሚሽኑም ቅሬታ ቀርቦ ባለሙያዎቹ ከዛን ጊዜ በኋላ ማብራሪያ እንዳይሰጡ ስለመታገዳቸው ተናግረዋል። እነዚህ ሁኔታዎች ጉዳዩን ካለቅጥ ለጥጠውት ለ500ዎቹ ማቅረብ ከነበረብን 3-4 ቀን ያክል እንድንዘገይ አድርጎናል በማለት ገልጸዋል። እንዲያውም ይህንን ማለትም የምክክር መድረክ ይመራ የነበረ አንድ ሰብሳቢ ጉዳዩ በጣም በውጥረት የተሞላ በመሆኑ
ስኳሩ በጣም ከፍ ብሎ ታሞ ለ2 ቀናት ሆስፒታል ገብቶ ነበር ይላሉ የነበረውን ሁኔታ ሲያስረዱ። አከራካሪ ከነበሩ ጉዳዮች መካከል የከተማዋ የባለቤትነት ጉዳይ በግለሰብ ደረጃ ከሚነሱ ሀሳቦች ባለፈ በብልጽግና ፓርቲም እንደ አጀንዳ የተያዘ ባለመሆኑ ከ50 ቡድን አልፎ ብዙም ክርክር የተደረገበት እንዳልሆነ ገልጸዋል። ከ250 ቡድን ጀምሮ ያከራከረው የአዲስ አበባ የዋና ከተማነት ጉዳይ ግን የብልጽግና ፓርቲ አባላትን ጭምር ለ2 ከፍሎ እንደነበረ አብራርተዋል። በቀጣይ መረጃ ብልጽግና ይቀበራል፣ በቅርቡ 4 ኪሎ ጠብቁን ሲሉ የትግራይ ጦር አዛዥ ጀነራል ምግበይ ኃይለ በይፋ አወጁ። ጀነራሉ ለኢትዮጵያና ለትግራይ ሕዝብ ያስተላለፉት መልእክት ትኩረትን የሳበ ሆኗል። መከላከያ ሙሉ ጦርነት ሊከፍትብን ቃታ መሳብ ብቻ ቀርቶታል ሲሉም ከሰዋል። ወልቃይትን እጨብጣለሁ ብለው ሸረሪና ላይ በለኮሱት እሳት ከባድ ሽንፈት የገጠማቸው የህወሓቱ የምዕራብ ግንባር አዛዥ ጀነራል ምግበይ እሳት ልሰው እሳት ጎርሰው ተከስተዋል። ምግበይ በኤርትራ በኩል ወደ ሱዳን ያሻገሩት አርሚ 13 እና ሱዳን ውስጥ የተደራጀው አርሚ 7 በገፍ ከተማረከ በኋላ ማብራሪያ ሰጥተዋል። በህወሓትና በፌዴራል መንግስት መካከል ቀን በቀን እያየለ ያለው ውጥረት ወደ ለየለት ጦርነት ሊገባ ጫፍ መድረሱ እየተገለጸ ነው። ከሸረሪና እስከ ራያ በከባድ መሳሪያ ተኩስና ድሮን ጥቃት የተሟሟቀው የጦርነት ዝግጅት እየተጠናቀቀ መሆኑን የህወሓቱ ጀነራል አረጋግጠዋል። ሸረሪና ላይ የሚይዙት ጦር እንደ ቅጠል የረገፈባቸው ጀነራል ምግበይ ኃይለ ብልጽግና መጠነ ሰፊ ጦርነት ለመክፈት በምድር በሰማይ ከበባ ፈጽሞብናል ብለዋል። ምግበይ ለድምፀ ወያኔ በሰጡት ማብራሪያ ብልጽግና ከሸረሪና እስከ ራያ ፈጸመብን ያሉት ጥቃት የለየለት ጦርነት መቅረቡን የሚያረጋግጥ ነው ብለዋል። በአሁኑ ወቅት መንግስት ወደ ትግራይ ክልል አዋሳኝ አካባቢዎች ከፍተኛ የኃይል እንቅስቃሴ እያደረገ ነው ብለዋል። ምግበይ ወታደራዊ ዝግጅቱን አጠናቋል ያሉት መንግስት ወደ ተሟላ ጦርነት ለመግባት የቀረው ቃታ መሳብ ነው ሲሉ ገልጸዋል። በህወሓት በኩልም ሊከፈትብን ነው ያሉትን ጦርነት ለመመከት በቂ ዝግጅት መደረጉን ጠቁመዋል። ሁሉም የመመከት አቅሞቻችንን አጠናክረን እንገኛለን ያሉት ምግበይ ብልጽግናን አሸንፎ በመቃብሩ ላይ ከመቆም ውጪ አማራጭ የለንም ብለዋል። ይሁን እንጂ ጀነራሉ ሱዳን ያሻገሩት ኃይል ሸረሪና ላይ ስለደረሰበት ከባድ ጉዳት ያሉት ነገር የለም። በሸረሪናው ውጊያ ምግበይ የሚመሩት ጦር ከፍተኛ ኪሳራ እንደደረሰበት ከስፍራው የወጡ መረጃዎች ያመላክታሉ። በሌላ በኩል በጌታቸው ረዳ የሚመራው ስምረት ፓርቲ ህወሓት በወልቃይት አቅጣጫ አሳይቶ ፊቱን ወደ አዲስ አበባ አዙሮ ለመገስገስ እየተዘጋጀ መሆኑን አስታውቋል። ከዚህ ቀደም ወልቃይትን አስመልሳለሁ በሚል ወታደራዊ ዝግጅት ሲያደርግ የቆየው ህወሓት አሁን ላይ ፊቱን ወደ ፌዴራል መንግስት አዙሮ አዲስ አበባ ለመግባት እያለመ ነው ብሏል። በመጨረሻም የቤተ መንግስቱ ከፍተኛ ሚኒስትር ከስልጣን ተሰናበቱ። ፕሬዝዳንቱ እርምጃ ወስደውባቸዋል። ቢቢሲ የሚኒስትሯን ከስልጣን መሰናበት አረጋግጠዋል። ሚኒስትሯ ከስልጣን የተነሱበትን ምክንያት ታውቋል። ከስልጣን የተነሱት ሚኒስትር የአሜሪካ ቤተ መንግስት ቃል አቀባይ ናቸው። የዋይት ሀውስ ፕሬዝዳንት ሴክሬታሪ ካሮሊን ሊቪት በወሩ መጨረሻ ከኃላፊነታቸው እንደሚለቁ ፕሬዝዳንት ዶናልድ ትራምፕ ይፋ አድርገዋል። ትራምፕ እጅግ ከሚያምኗቸው ረዳቶቻቸው አንዷ እንደሆኑ የሚናገሩላቸው ሊቪት ከስራቸው የሚለቁት ከልጆቻቸውና ከቤተሰቦቻቸው ጋር ጊዜ ለማሳለፍ ሲሆን ይህንን ውሳኔያቸውን ሙሉ በሙሉ የሚረዱትና የሚያከብሩት መሆኑን ገልጸዋል። ፕሬዝዳንት ትራምፕ አክለውም ካሮሊን አሁን ከዋና ዋና የውጭ አማካሪዎቼ አንዷና በሪፐብሊካን ፓርቲ ውስጥ ተጽዕኖ ፈጣሪ ድምፅ ሆና ትቀጥላለች ብለዋል። የ28 ዓመቷ ሊቪት ባለፈው ዓመት ፕሬስ ሴክሬታሪ ሆነው የተሾሙ ሲሆን በታሪክ ለስፍራው በእድሜ ትንሹ ሰው መሆን ችለዋል። እሳቸውን ማን እንደሚተካ ግን እስካሁን የተገለጸ ነገር የለም። ከፕሬዝዳንቱ መልእክት በኋላ በኤክስ ገጻቸው ላይ እንደጻፉት ስራቸው የህይወታቸው ትልቅ ክብርና ድንቅ አጋጣሚ እንደነበርም ገልጸዋል። በዓለም ላይ እጅግ ፈታኝ ከሆኑ ስራዎች በአንድ ውስጥ እየሰሩ እናት መሆንና አዲስ ህፃን መቀበል በህይወቴ እጅግ አርኪ ነገር ግን በጣም አስቸጋሪ ጊዜ ነበር ሲሉ ጽፈዋል። ፕሬስ ሴክሬታሪ ከመሆናቸው በፊት ከትራምፕ ጋር ረጅም ጊዜ የሰሩት ሊቪት በመጀመሪያው የፕሬዝዳንትነት ዘመናቸው የረዳት ፕሬስ ሴክሬታሪና የንግግር ጸሐፊ ነበሩ። በኋላም የኒውዮርክ ሪፐብሊካን ኮንግረስ አባል የሆኑት ኤሊስ ስቴፋኒ
የኮሚኒኬሽን ዳይሬክተር ሆነው በመስራት ከፍተኛ ረዳት ነበሩ። ሊቪት በስራ ዘመናቸው ከአንዳንድ ጋዜጠኞች ጋር የሚያጋጭ ግንኙነት የነበራቸው ሲሆን የተወሰኑ መገናኛ ብዙሃን አድሏዊ ወይም የግራ ዘመም እንደሆኑ ሲከሱ ተጠምደው ያውቃሉ። በትራምፕ አስተዳደር ደጋፊዎች ዘንድ ለፕሬዝዳንቱ ፖሊሲዎች ባላቸው ጠንካራ መከላከያና የመንግስት መልእክት በትክክል በማስተላለፋቸው ከፍተኛ ምስጋና ይቸራቸዋል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።